ማዊ ቀዳማዊ ንጉሠ ነገሥት ኃይለ ሥላሴ ጋር በተያዘ ራስ ተፈሪያን የተባለ እምነት እንዳለ ሰምታቸው ታውቁ ይሆናል። ነገር ግን በቀጥታም ይሁን በተዘዋዋሪ ፓስታ የሚታመንበት ፓስተፈሪያኒዝም የተባለ እምነት እንዳለ ምን ያህሎቻችሁ ታውቃላችሁ? ስለዚህ እምነትና ሃይማኖት ስነግራችሁ ሙሉ በሙሉ ቀልድ ሊመስላችሁ ይችላል። ነገር ግን የምነግራችሁ ታሪክ ሙሉ በሙሉ እውነተኛ ነው። የፓስታፈሪያኒዝም ሃይማኖት ተከታዮች ዘ ፍላይንግ ስፓጌቲ ሞንስተር እያሉ የሚጠሩት ባለ ሁለት አይንና ሁለት ኳስ የሚመስሉ ነገሮች ያሉት እናም ፓስታ በሚመስሉ እጆችና እግሮች የተከበበው አካል ከብዙ ሺህ ዓመታት በፊት ይህችን ዓለም በ4 ቀናት ውስጥ እንደፈጠራት ያምናሉ። በዚህ ሃይማኖት ውስጥ ዘ ፍላይንግ ስፓጌቲ ሞንስተር የሚባለው አካል እንደ አምላክ ወይም እንደ ፈጣሪ ተደርጎም ይቆጠራል። የፓስታፈሪያኒዝም ሃይማኖት ተከታዮች እንደ ሌሎች ሃይማኖቶች ሁሉ የራሳቸው የማምለኪያ ስፍራ፣ የሚተዳደሩበት ሕግና ደንብ እንዲሁም የራሳቸው የሆነ ምልክት አላቸው። እኚህ ብረት ድስት የሚመስል ነገር ጭንቅላታቸው ላይ የደፉ ሰዎችን ስትመለከቱ ምን አስበው ነው ማለታችሁ አይቀርም። አሊያም ቤት እየቀየሩ ይሆናል ብላችሁ ልታስቡ ትችላላችሁ። ጉዳዩ ግን ሌላ ነው። እኚህ ሰዎች የፓስታፈሪያኒዝም ሃይማኖት ተከታዮች ሲሆኑ ጭንቅላታቸው ላይ የሚደፉት ነገርም ብረት ድስት ሳይሆን ፓስታ ከተቀቀለ በኋላ ውሃው የሚጠልበት ማጥለያ ነው። ለፓስታፈሪያኒዝም እምነት ተከታዮች የፓስታ ማጥለያ ምልክታቸው ሲሆን በሚሄዱበት ቦታ ሁሉ ይህንን የፓስታ ማጥለያ ጭንቅላታቸው ላይ መድፋት ይጠበቅባቸዋል። የመታወቂያና የፓስፖርት ፎቶግራፋቸው ላይም ቢሆን ይህንን የፓስታ ማጥለያ የግድ ማካተት አለባቸው። በፍርድ ቤቶች እንዲሁም በተለያዩ ዓለም አቀፋዊና መንግስታዊ ቦታዎች ላይም ቢሆን ይህንን የፓስታ ማጥለያ ማውለቅ በፍጹም የተከለከለ ነው። ታዲያ ይህንን ጉዳይ ኤንቢሲን ጨምሮ የተለያዩ ዓለም አቀፍ ሚዲያዎች የጉዳዩን አስገራሚነት ዘግበውታል። Well, a woman from Massachusetts, she has prevailed this morning in her fight to wear a colander over her head in her photo driver's license. Meet Lindsay Miller, who describes herself as a, quote, pastafarian. A what? Pastafarian? Okay. Okay, the Boston native claims she is a member of the Church of the Flying Spaghetti Monster. But when she tried to wear a spaghetti... An Arizona man has maybe one of the most unique driver's license photos out there. He says he actually recently won the right to wear that thing on his head. It's a pasta strainer for his ID picture, claiming that religious expression. Well, it's not just here in Arizona. Now, take a look at some driver's license all across the United States. In fact, let's take a look at Massachusetts right there. That's Lindsay Miller. Here's a lady from Utah. That's Jessica Steinhauser. Here is Wisconsin. That's Stephen Whitlow. I mean, it just keeps going on and on and on. This one's from California. Lauren Reimer is live tonight. And የፓስታፈሪያኒዝም ሃይማኖት እንደምናውቃቸው ሌሎች ሃይማኖቶች ሁሉ የተለያዩ ሃይማኖታዊ ስርዓቶችም የተካተቱበት ነው። የሃይማኖቱ አባቶች ጸሎታቸውን ለፈጣሪያቸው ያደርሳሉ። ተከታዮቻቸውም ስነ ስርዓቱን በመታደም ሃይማኖታዊ ክንውኑ ይደረጋል። እንደ እምነታቸው መሰረትም የተጸለየበት የሚጠጣ ነገርም ይሰጣቸዋል። Ich glaube an das World Wide Web mit dem heiligen Pastafaritum. Gemeinschaft der Pastafari und ihres Monsters. Gemeinschaft der Pastafari und ihres Monsters. Vergebung der Torheit. Vergebung der Torheit. An den Biervulkan. An den Biervulkan. Und an die Stripperfabrik. Und an die Stripperfabrik. Amen. Und auch die 3 Pastafari von Templin, übrigens Vater, Mutter und Sohn, können das. Immer in der Hoffnung, dass sie später wirklich mal beim Biertempel und der Stripperfabrik landen. በዋናነት መሰረታቸውን የምንመገበው ፓስታ ላይ በማድረግ ዘ ፍላይንግ ስፓጌቲ ሞንስተር የሚባለውን ባለ ሁለት አይንና ባለ ሁለት ኳስ መሳይ ነገሮች ያሉትን አካል የሚያምኑት የፓስታፈሪያኒዝም ሃይማኖት ተከታዮች ሌላው አስገራሚው ነገራቸው ከሞት በኋላ ስላለው ህይወት ያላቸው እምነት ነው። በፓስታፈሪያኒዝም እምነት መሰረት ገነት እየተባለ የሚጠራው ትልልቅ የፓስታ ፋብሪካዎችና የኢንዱስትሪ መንደሮች ናቸው። በተቃራኒው ደግሞ እንደ ሲኦል የሚቆጠረው በተፈጥሯዊ መንገድ በቮልካኖ ፍንዳታ የሚፈጠሩ ተራራማ ስፍራዎች ናቸው። የፓስታፈሪያኒዝም ሃይማኖት በዓለም ላይ ተቀባይነትን እንዲያገኝ የተለያዩ የህግ ማሻሻያዎች ስለሚያስፈልጉት የተለያዩ የሃይማኖቱ ተከታዮች ምልክታቸው የሆነውን የፓስታ ማጥለያን ጭንቅላታቸው ላይ አድርገው ፍርድ ቤት ተገኝተው ችሎት ፊት ስለ ሃይማኖቱ ሲከራከሩና ሲያስረዱም ከ5 እና ከ6 ዓመታት በላይን አስቆጥረዋል። In religious studies or amongst theologians, there has never been agreement about a definition of religion. So, if something looks like a religion, people say it is a religion. You can never prove that a God or your God exists. That's the challenge for every religion, and that's the problem in this case.
Het lijkt alsof de rechtbank nu de waarheid van de geloofsinhoud wil gaan toetsen. zit toch in de loose scanner. ጭንቅላታቸው ላይ በሚያደርጉት የፓስታ ማጥለያም ሆነ በሃይማኖታቸው ፍጹም በራስ መተማመን ያላቸው የዚህ ሃይማኖት ተከታዮች በጀርመን ሀገር በአንድ ትልቅ ህንጻ ላይ የሚያምኑትንና የሚያመልኩትን ባለ ሁለት አይኑን ዘ ፍላይንግ ስፓጌቲ ሞንስተርን ከማማው አናት ላይ ሰቅለውትም ታይተዋል። ለማንኛውም እንደው በአጋጣሚ ይህንን የፓስታ ማጥለያ ጭንቅላታቸው ላይ የሚያደርጉ ሰዎችን ከተመለከታችሁ ራሳቸውን ከአደጋ ለመጠበቅ የአደጋ መከላከያ ኮፍያ ያደረጉ የኮንስትራክሽን ባለሙያዎች መስለዋችሁ እንዳትታለሉ። እኚህ ሰዎች የፓስተፍሪያን እምነት ተከታዮች ናቸው። በጭንቅላታቸው ላይ የሚያደርጉት ነገርም ምልክታቸው የሆነውን የፓስታ ማጥለያ ነው። But we mandate equal protection under the law.